አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? ስራ፣ ጤና ሁሉ ሰላም ነው? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ምን እንሰራለን ማለት ነው? ከኔ ጋር ትንሽዬ ሩዝ እንሰራለን ማለት ነው ውዶቼ። አሁን ዘጋ እያቁላላሁት ነው ማለት ነው። ትንሽ ነው ምግብ የምሰራው ያኔ ቤተሰብ ስለሆነ ለኔ ብዙም አይደለምና እዚህ ጋር ቲማቲም ፈጭቻለሁ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ስራ፣ ጤና እንዴት እያደረጋችሁ ነው? ከኔ ጋር ሁሉ ሰላም ነው። እንግዲህ አንድ ከሶስት ቀን በፊት ያለ ኦባር ነበር። አልሐምዱሊላህ አሁን ትንሽ ጋብ ብሎልና ያው ትንሽ በነበነ ብትረም ቢኖርም ምንም አይልም። ትንሽ ጋብ ብሏል። አሁን እዚህ ጋር እናቁላላለን ማለት ነው። እዚህ ጋር ደግሞ ሩዛችንን እናጥባለን። እኔ ትንሽ ዘፍዘፍ አድርጌዋለሁ። በደንብ እናጥበዋለን እና አለቅጥ ዘፍዘፍ አታርጉት ማለት ነው። ይሄ የራሱ ዱቄት የራሱ የሩዙ እንትን ስለሆነ በደንብ ሲታጠብ እንትና ይሟሟል። ገባችሁ? ሲሟሟ አንዳንዶቻችሁ ቆሻሻ ይመስላችኋልና 18 ጊዜ 20 ጊዜ ማጥቦ አይለቅም የምትሉ ማለት ነው። ያ ቆሻሻ ሳይሆን እየሟሟባችሁ ነው። ሩዙ ይሟሟል። እንደዚህ ታረጉና እንዳይሟሟባችሁ ማለት ነው። በደንብ ጥብ አድርጋችሁ ትከታላችሁ ማለት ነው። እዚህ ጋር እንግዲህ እያቁላላን ነው። እዚህ ጋር እንግዲህ በሞራ ነው እንትን ማቁላለው። ሞራና ጥንት ዘይት አድርጌበታለሁ። እዚህ ማለት ነው። ዘይት ሞራ ካለው ዘይት ባታረጉበት ትንሽ ባታረጉበት። የኔ ሰውዬ ግን እንግዲህ የላቸውም ዘይት ይወዳሉ መሰለኝ። ወይ ተጣ የለባቸው መሰለኝ። እኔ ባይዘው ብዙም ዘይት አልወደድኩም። ብዙም አይደለም ዘይት ላይ እና ባይዘው። እሺ ሰላም ወጥቼ እንዴት ናቸው? ደህና ናቸው ወይ? ሰላም ናቸው ወይ? ከዛ ስጋዬን ጨመርኩኝ። ስጋዬን ስጨምርኩኝ አሳያችሁን። በጣም ይቅርታል ረስቸው ነው ስለራሳሁት ነው ውዶቼ። እንግዲህ እንዲች ትቁላላለች ማለት ነው። ከዛ በጣም ተጣፍጦ ቆንጆ አይመችም። አያችሁ አንድ ቦታ እየሰወር በአንድ ጊዜን ማለት ነው። አይመችም እና በጣም ይቅርታል። ከዛ እንጨምራለን ማለት ነው። እናቁላላለን። በይዘው ወይኔ ብዙ ቤተሰብ የለብኝም። ይሄን ስሰራ ግን ሰልሳ አላረግም። የኔ ቤቶች ሰልሳ ብዙም አይደሉም። ሰልሳ አልጨመርም። ከዛ እንደዛ አረግና ውሃዬን ጨመር አረግና እንትን እላለሁ። ቅመሞች እንግዲህ እነዚህ ናቸው። በይዘው እኔ አላበዛም። አንድ ይበቃዋል። እዚህ ጋር የደረቀ ሎሚ፣ እዚህ ጋር የደረቀ እርድ፣ እዚህ ጋር ሄልና ቁርንፍድ እና ባካራቶች ናቸው ማለት ነው። ከዛ እንደዚህ ሚክስ ውዶቼ እንግዲህ ውሃ ሞልቻለሁ ማለት ነው። ስጋው መብሰል አለበት። ከዛ ይከር ነውና ባይዘወይ እንትን ነጭ ሽንኩርት አለው። እኔ ግን ነጭ ሽንኩርት የምጠቀመው ምንድነው ቲማቲሙ ጋር ፍጭት አድርጌ ነው የምጠቀመው። ሴትዬ እንትኑ ነጭ ሽንኩርት ስታናገረ አትወድም። ሰውዬ ነው እንጂ
ሴትዬ ነጭ ሽንኩርቱ ስትበላ ተተናገረ ተታው ብድግ ነው የምትለው። አትወድም። እሺ ብዙ ጊዜ ደጋግማ ነግራኛለች። ነጭ ሽንኩርት አታብዥ ትለኛለች። እኔ ደግሞ በቃ ነጭ ሽንኩርት ተመውደድ የተነሳ በጣም አበዛለሁኝና ሴትዬ ነጭ ሽንኩርት አትወድም። ያው አብሬ ፈጨውና መብሰል አለበት። ከዛ ከርነዋለሁ ማለት ነው። ከዛ እቃችንን እንሰበስብና እንግዲህ ወደ እቃ አጠባ እንሄዳለን። ሩዛችንን ወደው እናጣጥባለን ማለት ነው ውዶቼ። በቃ እንግዲህ ይሄን ይመስላል ሚዲያ ያለው ውሎ ይሄን ይመስላል። እንግዲህ ኢጃዛ ቤት ካሄዳችሁ እንግዲህ ወጣ ወጣ በማለት ነው ቢሆን ቪዲዮ ስሩ ነው የምለው። እንግዲህ የሚመቸን እንግዲህ እንደዚህ እያደረግን እንሰራለን ማለት ነው ውዶቼ። ታኒ ጋር እንግዲህ አሁን ይሄ ጉላ አሳያችሁ። እኔ ድክም የሚለኝ ነገር የልጆቹ መጫወቻ ይሄን አሁን ማለት ነው ቦታ በቀይር ልጅቱ ገደለችኝ። ቦታ በቀይር ይሄን አቅራጥ ይሄን እሷ ይሄን ማንሳት አልችልም። አንዲ የ9 ዓመት ልጅ አለ። ይሄን ታነሳሁባት ትገለኛለች ማለት ነው። ይሄን እንዲህ አድርጌ አስቀምጣለሁ። ያምን የ9 ዓመት ነው የ6 ዓመት ያለኝ ይሄ እሷ አቅራጥ ነው እና ከባድ ነው። በጣም ነው የሚያስጠላኝና ይሄ አርቲ ጭቃ ነው ማለት ነው ልጆቹ የሚጫወቱበት። ከዛ አሁን ምን እናደርጋለን? እቺን ወልወል እናደርግና እንትን ወላወልና እቃዬን እናጥባለን ማለት ነው። ይሄ ግን በሳሙና የተመታ ነው። መጀመሪያ ጣውነውን እንወልውልና ከዛ ፎጣዬን አስቀምጥና እቃችንን አብረን እናጥባለን ማለት ነው ውዶቼ። እንግዲህ ውዶቼ እንግዲህ ፏፍሽ አደረኩኝ ወላወልኩኝ ማለት ነው። ከዛ በኋላ ያን ያጣብኩትን ፎጣ ላይ አስቀምጣለሁኝ። እንግዲህ እናውራ። ያው ድምጽም አለ ምንም ማድረግ አልችልም። እና ውዶቼ እንዴት ናችሁ? ደህና ናችሁ? እንግዲህ ቤተሰብ ፏፍሽ አደረኩኝ ማለት ነው። አሁን ወደ ሰውዬ ሳንዱሽ አንጥቶልኛል መብላት አለብኝ። እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። የሳሙን ነው መሰለኝ አብረን ከፍተን ነው ይሄን ይመስላል። እንግዲህ ውስጡ ምንድነው? ይሄው ለእናንተ ለማሳየት ብዬ ነው። ዝጋ ሲባለኝ አሲር መሳሳ እና እንዴት ናችሁ? ደህና ናችሁ? ስራ ጤና ሁሉ ሰላም ነው? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ያው ቪዲዮ እየሰራው አይደለም። ላይክ፣ ሼር፣ ሰብስክራይብ አድርጉኝ እና ይጣፍጣል ማለት ነው። ቢስሚላህ አብረን እንብላ። በጣም የሚጣፍጠው። ላይክ ሰብስክራይብ አድርጉኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።